ደሞዛችሁን በሰዓቱ እንዲሰጧችሁ የምትጠቀሙባቸው ሀረግና አረፍተ ነገሮች በአረበኛ። ውድ የቻናል ቤተሰቦች እንዴት ናችሁ? በዛሬ ቪዲዮ ይዤላችሁ የመጣሁት እንግዲህ በደሞዛችን ዙሪያ እንዴት ነው ምን ብናደርግ ነው ደሞዛችንን ቶሎ ተቀብለን ቶሎ ለመላክ እንዴት ስንጠቀም የሚለውን እሱ ነው ይዤላችሁ የመጣሁት። እንግዲህ ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ቪዲዮ ላይክ በማድረግ ጀምሩት። ውዶቼ አዲስ ላይ መጥተው ወንድሞቻችን እንዲደርስ ሼር በማድረግ አበረታቱኝ። በክፍል አንድ ግን ይዤላችሁ የመጣሁት እዚህ ጋር መጀመሪያ 10 ጥያቄዎች አሉ በኮሜንት የጠየቃችሁኝ ጥያቄዎች ማለት ነው። ስለዚህ እነዛን መጀመሪያ አብራራላችሁና ከዛ ቀጣይ ወደ እለቱ ትምህርታችን እንሄዳለን። በቪዲዮ መጨረሻ ላይ በጣም ወሳኝ የሆኑ ትምህርቶች አሉ። ቪዲዮውን እስከ መጨረሻው በማየት አብራችሁን ቆዩ። እኔ በቪዲዮ መጨረሻ ላይ የማወራችሁ ገጠመኛል በደሞዝ ዙሪያ ማለት ነው። እናንተም ካላችሁ እስኪ ኮሜንት ላይ አስቀምጡ። ጓደኛዬ በድራኝ ለሷ ልመልስ ነው ይላል ማለት ነው። ምን ትላላችሁ? እብካ ሀውል ፍሉስ እርጃ ለሰደቅቴ እብካ ሀውል ፍሉስ እርጃ ለሰደቅቴ ለነሃ ሰለፍቴኒ ሰለፍቴኒ ያኔ አበደረችኝ ስላበደረችኝ ነው። ፍሉስ እርጃ ለሃ ስንል እንግዲህ ልመልስላት ነው። ለሰደቅቴ ሰዲቅ ማለት ጓደኛ ማለት ነው። እሺ ሀቅ ሰደቅቴ ስንል ለጓደኛዬ። ሁለተኛ ጥያቄ ደሞዜን ትሰጠኛለች ወይስ አትሰጠኝም ነው የሚለው። ይሄን ለማለት አብራርልኝ ይላል። ብታጢን ራትቤ ወለ ማታጢኒ ብታጢን ራትቤ ወለ ማታጢኒ ትላላችሁ። ያኔ ብታጢኒ ያኔ ልትሰጠኝ ትችላለች ወይስ አትሰጠኝም፣ በዚህ መልኩ መጠየቅ ትችላላችሁ ማለት ነው። ሶስተኛ ብር በብላክ ማርኬት አስገቢልኝ። ይሄን እንዴት ላብራራ ነው የሚለው ጥያቄው። ብር በብላክ ማርኬት አስገቢልኝ ማለት ሀውሊ ሊራትቤ ሀዋለ ማለት ትችላላችሁ፣ ወይም ሀውሊ ፍሉሲ ማለት ትችላላችሁ። ገንዘብ እንግዲህ ፍሉስ ደሞዜ ለማለት ብፈልጉ ደግሞ ራትቤ ማአሼ ትላላችሁ ማለት ነው። ስለዚህ ሀውሊ ሊራትቤ ብል ሀዋላ ብላችሁ መጠየቅ ትችላላችሁ። አራተኛ ጥያቄ ደሞዜን ለምን አላክልኝም? 4 ወር ሆነኝ፣ ካልሆነ ቢሮ ሰደኝ ነው የሚለው። ስለዚህ ሌሽ ማረሰልት ራትቤ ሳር ላይ 40 አሽሁር ሌሽ ማረሰልት ራትቤ ስንል እንግዲህ ለምን ደሞዜን አላክልኝም? ሳር ላይ 40 አሽሁር ስንል እንግዲህ 4 ወር ሆነኝ። ማረሰልት ወዲኒ አልመክተብ ያኔ ካላክልኝ ቢሮ ውሰደኝ ነው ማለት ነው። አልመክተብ ስንል እንግዲህ መክተብ ማለት ቢሮ ነው። እሺ ውዶቼ እንግዲህ እዚህ ጋር ግልጽ የሆነላችሁ ይመስለኛል። ግን አንድ ነገር የምነግራችሁ ነገር ፕሊስ በእናታችሁ 4 ወር አረቦች ላይ እኔ አረቦችን ጸባይ በደንብ አውቃለሁ። ለምን አረብ ሀገር ከ10 ዓመት በላይ ኖሬያለሁ። ስለዚህ እንዳታደርጉት። በወራችሁ እየተቀበላችሁ ካልሆነ በባንክ አካውንታችሁ አስቀምጡ እዛው ኢትዮጵያ፣ ካልሆነ በቤተሰብ ብቻ አረቦች ላይ ብር የ4 ወር የ5 ወር አታስቀምጡ። ጥሩ አይደለም። እሺ ውዶቼ 5ኛ ጥያቄ ምን ይላል? ሳምንት ወርና አመት ንገሪኝ ነው የሚለው። ሳምንት ስንል እንግዲህ እስቦ እንዳለን፣ ወር ስንል ሸሃር ጠይብ፣ ደግሞ አመት ስንል ምን እንላለን? ሰነ። ለምሳሌ 2 ሳምንት ለማለት ብንፈልግ እስቦኤን እንላለን። እንዲሁም ደግሞ 2 ወር ለማለት ሸሃሬን እንላለን ማለት ነው። 2 አመት ለማለት ደግሞ ሰነቴን እንላለን ማለት ነው። 6ኛ እንድኩም ምንድነው ነው የሚለው። እንድኩም ስንል እንግዲህ አጠገባችሁ ወይም እናንተ ጋር ያለ ነው። እንድኩም ለምሳሌ ልጁ እናንተ ጋር አለ ብለን ለመጠየቅ እንድኩም ወለድ እንላለን። ለምሳሌ ልጁ ስሙ መሐመድ ቢሆን መሐመድ እንድኩም እንላለን አይደል እንዴ? ስለዚህ መሐመድ እናንተ ጋር ነው ያለው እያልን ነው። ለምሳሌ እንድች ስንል ደግሞ እንድኪ ይላሉ በዚህ በሳውዲ አንቺ ጋር እንደማለት ነው። በኮይት ደግሞ እንድች ይላሉ ማለት ነው። ለወንድ ሲሆን ደግሞ እንድክ አንተ ጋር እንላለን ማለት ነው። ለወንድ እንድክ፣ ለሴት እንድች፣ ለብዙ ሰው ሲሆን እንድኩም እንላለን። ስለዚህ 4ኛ ጥያቄ ላዝምና ማይንፋ አብራሪልኝ ነው የሚለው። ላዝም ስንል እንግዲህ ግዴታ ማለት ነው። ግዴታ የማይቀር ነገር ይባላል።
ላዝም ስንል አንድ ነገር በቃ የማይቀር ነገር ለምሳሌ ላዝም ሰው ሄደ ካለችን ግዴታ ይሄን ስሪ ያኔ ላዝም ቀስሊ መጥባህ ላዝም ነድፊ ሄደ ላዝም ከነሲ ሄደ ይሄን አሁን ግዴታ ላዝም ከተባል ይሄን አውዚ ይሄን ጥረጊ ስትለን ላዝም ካለችን የማይቀር ነገር ነው። እዚህ ላዝም ቀስሊ መላበስ ከተባል ግዴታ ልብስ ጠቢ ወይም ላዝም ከዌ መላበስ ግዴታ ልብሱን ተኮሺ መተኮስ አለብሽ እየተባለ ነው ማለት ነው። ለምሳሌ ላዝም በሚለው ደሞዜን ማስገባት ግድ ይልሃል። ለምሳሌ ሰው እያናገር ነው የሆነ ወንድ እያናገር ነው ደሞዜን ማስገባት ግድ ይልሃል ብንል አሁን ላዝም በሚለው ምሳሌ ሰጣችሁ ምን እንላለን? ላዝም ተሐውል ራትቤ ገባችኋል? እዚህ ጋር ግልጽ ሆኖላችኋል። ላዝም ሐውል ራትቤ እስኪ አብራችሁ ይበሉ። ምን አልኩኝ? ላዝም ሐውል ራትቤ ግዴታ እንደማለት ነው። ስለዚህ ግዴታ ብሬን መላክ አለብህ ወይም ግዴታ ብሬን መላክ አለብኝ እያልን ነው እዚህ ጋር። እንደውም ማይንፋ ማይንሲር ሲሆን ደግሞ በዚሁ ተቃራኒ ምን ይሆናል? አይሆንም ወይም አይበጅም እንላለን። ለምሳሌ ደሞዜን ማዘግየት አይገባህም ብንል ምን እንላለን? ማይሲር ተአኽር ራትቤ ማይሲር ተአኽር ራትቤ እመጣለሁ እንመጣለን ብዙ አለ እዚህ ጋር ኮሜንት ላይ ነው። ይሄን ዘርዝሬ ደግሞ እነግራችኋለሁ ማለት ነው። በተጠየቁት መሰረት እመጣለሁ ስንል እኔ እመጣለሁ የራሳችንን እየገለጽን ነው ማለት ነው። ምን እንላለን? አነ በጂ ወይም እኔ ጃዬ እንላለን። ለምሳሌ አሁን እየመጣሁ ነው እኔ ጃዬ አልሄን አነ ጃዬ አልሄን እንላለን ማለት ነው። እዚህ ጋር ደግሞ ይመጣል ስንል ምን እንላለን? እዚህ ጋር አስተውሉ። ለወንድ ለሴት ለሰው ሲሆን ይለያያል። ይመጣል ስንል ምን እንላለን? ቤጂ ወይም ሁዋ ጃይ እንላለን ማለት ነው። ለምሳሌ እሱ ከጥቂት በኋላ ይመጣል ብንል ሁዋ ቤጂ ባዕድ ሾይ እንላለን ማለት ነው። ሁዋ ቤጂ ባዕድ ሾያ እንላለን ማለት ነው። ለሴት ደግሞ ሲሆን ትመጣለች ስንል ምን እንላለን? ብቴጂ ወይም ህየ ጃየ ብቴጂ ወይም ህየ ጃየ እንላለን ማለት ነው። ለምሳሌ እሷ ዛሬ ትመጣለች ካልን ህየ ብቴጂ እልየው ህያ ማለት እሷ ብቴጂ ትመጣለች እልዮም ዛሬ እንደማለት ነው። ለምሳሌ የሆነ ሰው እየመጣ ነው ለማለት ብንፈልግ ምን እንላለን? ሁዋ ጃዬ እንላለን። ሁዋ ጃዬ ለምሳሌ እሱ መንገድ ላይ ነው እየመጣ ሁዋ ጃዬ ፊ በልጠሪቅ እንላለን። ሁዋ ጃይ ፊ በልጠሪቅ እንላለን ማለት ነው። በጂ ወይም በትጂ ስንል እንግዲህ ምን ማለት ነው? ወደፊት ለሚሆነው ድርጊት እንትን እያልን ነው ማለት ነው። ለምሳሌ ገና ለወደፊት የሚተገበር ነው። ለምሳሌ ልመጣ ነው ወይም ትመጣለች ስንል ገና ወደፊት ማለት ነው። ወይም ጃየ ወይም ጂት ስንል ደግሞ በቃ ምን ማለት ነው? አሁን እየተከናወነ ያለውን ነገር እየገለጽን ነው ማለት ነው። 10ኛ ጥያቄ ላይ ደርሰናል። ግልጽ ያልሆነላችሁ ካለ በኮሜንት አሳውቁኝ ውዶቼ። ደግሞ የእናንተን ኮሜንት እንደዚህ አስተያየታችሁን እየተቀበልኩ እንደዚህ ቪዲዮ ሰራ ነው እውነት ነው የምላችሁ በጣም ደስ ነው የሚለኝ። ስለምታበረታቱኝ አሁንም ከልብ አመሰግናለሁ ውዶቼ። ቪዲዮ ላይክ እያደረጋችሁ ወደ ትምህርታችን ጥያቄና መልስ አመላለሱን በምግብ ዙሪያ አጥብ ያለው ተኩሽ ያለው ምንድነው የምትፈልገው ምንድነው የምትፈልጊው ነው የሚለው እዚህ ጋር በምግብ ዙሪያ ከማዳሞቻችን ጋር በጥያቄና መልስ እነሱ ሲጠይቁን ወይም እኛ ለመጠየቅ ስንፈልግ እሱን ራሱን የቻለ ቪዲዮ ከአሁን ቀደም ሰርቻለሁ ማለት ነው። እሱን በማየት ትምህርታችሁን መማር ትችላላችሁ። ግን አሁን እስቲ በዛው ምን ትልበላችሁ ማለት ነው። ለምሳሌ ከማዳም ጋር ቀስሊ መላበስ ትለናለች አይደል? ቀስሊ መላበስ ልብስ ጠቢ ትለናለች። ያኔ ልብስ ጠቢ ቀስሊ መላበስ ነው። እናንተ ምን ትላላችሁ? እሺ ጣይብ ትላላችሁ አይደለ? ከዛን እሷ ተመልሳ ትጠይቀናለች። ልብሱን አጠብሽው ብላ ትጠይቀናለች አይደለ? ይሄ ወደ አረበኛ ምንድነው? ገሰልቲ መላበስ ትለናለች። እኛ ደግሞ አጥበን ከሆነ አይዋ ገሰልት እንላለን ማለት ነው። አይዋ ገሰልት መላበስ እንላለን። እንዲሁም ደግሞ ልብስ ተኮሽ ስትለን ከዊ መላበስ ትለናለች። ከዊ መላበስ ከዛን መልሳ ስትጠይቀን ምን ትለናለች? ከወይቲ መላበስ ትለናለች። ልብሱን ተኮሹ ብላ ትጠይቀናለች አይደለ? እኛ አሁንም መልሳችን ምን ይሆናል? ተተኮስ አይዋ ከወይት መላበስ ትላላችሁ። የሆነ ነገር ወይም ቤት አጽዱ ተብላችሁ አሁን ለምሳሌ ነድፍ ቤት ብትባሉ ቤት አጽጂ እናንተ ጠይቅ ትላላችሁ። ስትጠየቁ
አጸዳሽ ወይስ አላጸዳሽው ነደፍቲ ወለላ ብላ ትጠይቃችኋለች። ስለዚህ እናንተ አይወ ነደፍት ትላላችሁ ማለት ነው። ስለዚህ ቀላል ነው። ከዚህ በፊት ያለውን ቪዲዮ የሰራሁትን እሱን ስታዩ በጣም ግልጽ ይሆንላችኋል ማለት ነው። እናንተ የተጠየቃችሁትን ከሰራችሁት አይዋ ሰወይት፣ አይዋ ከወይት፣ አይዋ ቀሰልት ምግብ ሰርታችሁ ከሆነ ሰወይት ምግብ ለምሳሌ ሰወይት እክል ብላ ትጠይቃችሁ ምግብ ስሪ ብላችሁ ተብላችሁ ሊሆን ይችላል። እናንተ አይዋ ሰወይት ከሰራችሁት፣ ካልሰራችሁት ለማሰወይት ባጊ ትላላችሁ። ተወኝ ብሰዊ አሁን ልሰራው ነው ማለት ትችላላችሁ ማለት ነው። እሺ ግልጽ ይሆንላችሁ ይመስለኛል። እንዲሁም ደግሞ ለምሳሌ አሁን ምሳ ስሪ ትላለች አይደል? ወይም ቁርስ ስሪ ብትል ቁርስ ስሪ ሰዊ ፎጦር ወይም ሰዊ ጥሪዩክ ይባላል። እናንተ ሰርታችሁ ስትጨርሱ ምን ትላላችሁ? ሰወይት ያኔ ጃሃዘ ትላላችሁ ማለት ነው። ሰርቼ ጨርሻለሁ ዝግጁ ነው ትላላችሁ። ምሳ ስሪ ብትላችሁ ደግሞ ሰዊ ገዳ፣ ሰዊ ገዳ። ከዛን እናንተ ስትጨርሱ አይዋ ሰራሽ ብላ ሰወይት ብላ ስትጠይቃችሁ እናንተ አይዋ ሰወይት ብላችሁ ትመልሳላችሁ ማለት ነው። ስለዚህ በዚህ መንገድ እንትን ትላላችሁ። ለምሳሌ ምንድነው የምትፈልገው ብለን ለመጠየቅ እሽ ትብጋ እንላለን። ለወንድ ሲሆን እሽ ትብጋ፣ እሽ ትብጋ። ለሴት ደግሞ ምንድነው የምትፈልጊው? እሽ ትብቂ፣ እሽ ትብቂን እንላለን ማለት ነው። የመጨረሻው ጥያቄ ምን ይላል? ምን ማግዝሽ ነገር አለ? ምንድነው ማግዝሽ ለማለት ለምሳሌ እናንተ ማዳማቻችሁ ጋር እየሰራችሁ ሊሆን ይችላል። ምን ላግዝሽ ለማለት ብትፈልጉ እናንተም ትላላችሁ ኤሽ ሰዓደች ወይም ትብቂንም ሰዓደ ማለት ትችላላችሁ። ወይም ኤሽ ሰዓደክ ብላችሁ ትጠይቃላችሁ ማለት ነው። ኤሽ ሰዓደች ያኔ ምን ላግዝሽ እንደ ማለት ነው። ውዶቼ ጥያቄያችሁን በዚህ መልኩ ጨርሻለሁኝ። ወደ ሁለተኛው ርዕስ እንሄድ። በክፍል 2 እንግዲህ ለምሳሌ በደሞዝ ዙሪያ ነው። ደሞዜ ስንት ነው ለማለት ምን እንላለን? ከም ራተቤ እንላለን ማለት ነው። እዚህ ጋር ደሞዜን በባንክ ወይስ በካርድ ነው የምቀበለው ለማለት ብንፈልግ ታጭን ራተቤ بالبنك ولا بالبطاقة ታጡኝ ራተቤ بالبنك ولا بالبطاقة ታጡኝ ያኔ ትሰጡኛላችሁ። ደሞዜ እንዴት ነው የምትሰጡኝ? በካርድ ነው የምቀበለው ወይ እያላችሁ ነው። ደሞዜን በካሽ ነው የምትሰጠኝ ለማለት ብትፈልጉም ትላላችሁ። ታጥን ራተቤ ካሽ ነው እዚህም በእኛም በእነሱም ማለት ነው። ስለዚህ ታጥን ራተቤ ካሽ ብላችሁ ትጠይቃላችሁ ማለት ነው። እናንተ መጀመሪያ ፊደላቶች ላይ ከዚህ በፊት በጣም የሰራሁት አለ። እነዚህን ፊደሎች መጀመሪያ ቃላቶችን ማለት ነው። ቃላቶችን ከያዛችሁ ከዛ ገጣጥማችሁ ማውራት ወይም ያንን ገጣጥሞ ነው እነሱ የሚጠይቁን። እኛ አሁን ቃላትና ቃላት ገጣጥመን ነው የምናወራው። ስለዚህ እንደዛ ማለት ነው ቀላል ይሆንላችኋል። መጀመሪያ ግን ቃላቷን እወቁ ማለት ነው። ለምሳሌ የዛሬ ወር ደሞዝ አልተከፈለኝም ለማለት ብንፈልግ በአረበኛ ምን እንላለን? ራትቤ الشهر طافي ما አጥቶኒ ራትቤ الشهر طافي ما አጥቶኒ ትላላችሁ ማለት ነው። ሌላው ደሞዜን የላካችሁበትን ደረሰኝ አሳዩ ለማለት ብትፈልጉ ለምሳሌ አሁን እዚህ ጋር ደሞዛችሁ ልካላችሁ ሊሆን ይችላል፣ ወይ በባንክ ሊሆን ይችላል፣ ወይም ደግሞ ሐዋላ ለሚልከው ልካላችሁ። ያ ደግሞ ግዴታ ደረሰኝ ያስፈልጋል አይደለ? ለምሳሌ በሐዋላ ተልኮላችሁ ደሞዛችሁ ወደ ኢትዮጵያ ከሐዋላ ወደ ባንክ ለመላክ እዚህ ጋር ሴትዮዋችሁ ጋር ያለው ደረሰኝ ወሳኝ ነው ማለት ነው። ስለዚህ ምን ትላላችሁ? ለው ሰማህቲ ወሪኒ ርሳላ፣ ለው ሰማህቲ ወሪኒ ርሳላ ያኔ ትህትና በተሞላበት መንገድ በዚህ መልኩ ትጠይቃላችሁ ማለት ነው። በየወሩ ደሞዜን እፈልጋለሁ ለማለት ብትፈልጉስ ምን ትላላችሁ? እብራትቤ ኩል ሸህር ወይም እብጋራትቤ ኩል ሸህር ትላላችሁ ማለት ነው። ደግሞ ደሞዛችሁን በየወሩ እሺ፣ ከየወሩ በቃ አታሳልፉ። ቢያንስ ጥናቤል 2 ወር። ከዛ በኋላ እኔ የእውነት ነው የምላችሁ 1 ወር ካለፈ በቃ ያቀባዥረኛል። ሰምታችኋል። የእውነት እንቅልፍ አልተኝም። በቃ ቀብዥ ሰምታችኋል። ስለዚህ ደሞዛችሁን እነሱ ጋር ማዘግየት የለባችሁም ማለት ነው። ደሞዜን ለምን ተቀነሰ? ለምሳሌ ደሞዝ ቀንሰው ቢሰጧችሁ እናንተ ደሞዜ ለምን ተቀነሰ ብላችሁ ለመጠየቅ ምን ትላላችሁ? ለይሽ ናግስ ራትቤ ለይሽ ስንል ለምን ናግስ ለምን ተቀነሰ እያልን ራትቤ ደሞዜ እንላለን ማለት ነው። ለምሳሌ እንደዚህ ተቀንሶ ቢሰጣችሁ ምክንያቱም ሳታውቁት ብራችሁ ቢቀነስ ምን ትላላችሁ?
ቀነሳችሁብኝን ገንዘብ ምክንያት አብራሩልኝ ለማለት ብትፈልጉ ትላላችሁ። ሌሽ መቅሱም ሚን ራትቤ ሌሽ መቅሱም ሚን ራትቤ ትላላችሁ ማለት ነው። የዚህ ወር ደሞዜ መቼ ነው የሚሰጠኝ ለማለት ብትፈልጉ ስንት ትላላችሁ? ምን ተብታቱን ራትብ ሀዝ አልሻሃር ምን ተታጡኒ ራትብ ሀዝ አልሻሃር ምንተ እንግዲህ መቼ ብታጤኒ ልትሰጡኝ ራትቤ ደሞዜ ሀዘ ይህ አልሻሃር ስን እንግዲህ የዚህ ወር እንላለን ማለት ነው። እዚህ ጋር ደግሞ ለቤተሰቦቻችን በጣም አስፈላጊ ነገር ለመላክ ፈልገን ያኔ ጦርሬ የሆነ ነገር ጦርሬ ስላችሁ አስፈላጊ ነው እሺ፣ ወይም ያኔ ላዝም ግዴታ ያልኳችሁ ቅድም ላይ። ስለዚህ እባካችሁ የራሴን የባንክ አካውንት ክፈቱልኝ ለማለት ፈልጉ። እዚህ ጋር አሁን በተለይ አሁን እዚህ ጋር ጥያቄ ያነሳችሁበት እንትን አለ። እሺ ካሏችሁ በራሳችሁ ወይ ስቴሲ ባንክ አሁን ለምሳሌ እዚህ ሳውዲ ያላችሁ ስቴሲ ባንክ ቢከፍቱላችሁ፣ ምክንያቱም በተሻለበት ሐዋላ ለመላክ እናንተ በፈለጋችሁበት ሐዋላ ለመላክ ያው እነሱ ብዙ ጊዜ ስንቀያየር እሺ ስለማይሉን ማለት ነው። ስለዚህ የራሳችሁ እንትን ካላችሁ እባካችሁ የራሴን የባንክ አካውንት ክፈቱልኝ ለማለት ብትፈልጉ እንደፈለጋችሁ ከዛ ከዚህ ለመላክ ምን ትላላችሁ? ለሰማህቲ ፍትሁ ለሂሳብ ባንክ ለሰማህቲ ወይም ለሰማህቲ ስንል ለሴት ነው፣ ለሰማህት ለወንድ ማለት ነው። ስለዚህ ፍትሁ ለሂሳብ ባንክ ትላላችሁ ማለት ነው። እዚህ ጋር ደግሞ በባንክ አልፈልግም መላክ አልፈልግም ለማለት አሁን ብዙዎቹ ገና አዲስ ሲመጡ ብሮቻቸውን ደሞዛቸውን በባንክ ነው የሚልኩባቸው። እንግዲህ በተለይ እዚህ ሰው ከሌላቸው ገና አረበኛ አይችሉም ሐዋላ የሚልክ ላያገኙ ይችላሉ። ስለዚህ በጣም ከባድ ነውና በባንክ መላክ አልፈልግም ለማለት ብትፈልጉ ማብጋ እርስል አልባንክ ማብጋ ሐውል አለ ባንክ ወይም ማብጋ እርስል አለ ባንክ ማለት ትችላላችሁ ማለት ነው። ገንዘብ የሚቀበለኝ ወይም አሁን ለምሳሌ ገንዘቤን በሐዋላ ላኪልኝ ስትላችሁ በእጅ ላትላችሁ ትችላላችሁ፣ ይወስዱባችኋል ይላሉ፣ ብዙ እንትን ይላሉ ማለት ነው። ስለዚህ እናንተ ገንዘብ የሚቀበለኝ ታመነ ሰው አለ ታማኝ ሰው አለኝ የራሴ ሆነ ወይም ዘመድ አለኝ ለማለት እንዲ ፊ አሄላ ትላላችሁ ያኔ ቤተሰብ አለ ለማለት ብትፈልጉ ፊ ሸክስ መዕተመድ ፊ ሸክስ መዕተመድ የስትሊም ፍሉስ ያኔ መህተመድ ስንል እንግዲህ ታማኝ የሆነ ማለት ነው። የስትሊ ማለት የሚያስቀምጥልኝ ፍሉስ ብር። ስለዚህ ታማኝ የሆነ ሰው አለኝ ብላችሁ በዚህ መልኩ እንትላላችሁ ማለት ነው። ቤተሰቦቻችሁ በጣም ብር ፈልገው ይሆናል። ቤተሰቦቼ በጣም አስቸኳይ ነው ለማለት ቶሎ ብር ላኩልኝ ለማለት ምን ትላላችሁ? ቤተሰቦቼ ገንዘብ በጣም አስቸኳይ ይፈልጋሉ ለማለት ምን ትላላችሁ? አሄሌ መህታጂን ፍሉስ ጦሮሪ ወይም አሄላ አህሊ ማለት ያኔ አህሊ ቤተሰቤ ማለት ነው። መህታጃኒ በጣም ፈልገዋል እያለ ነው። ፍሉስ ብር ጦሮሪ በጣም አስቸኳይ። ጦሮሪ ስንል እንግዲህ አስቸኳይ እንላለን ማለት ነው። ስለዚህ በዚህ መልኩ ገንዘባችሁን ትቀበላላችሁ ማለት ነው። እሺ ውዶቼ በደሞዛችሁ ዙሪያ እንግዲህ እንዳትደራደሩ። እኔ አንድ ገጠመኝ ያው እነግራችኋለሁ ብዬ ያልነበረ በቪዲዮ መጨረሻ ላይ ስነግራችሁ ማለት ነው። ምንድነው ያልኳት? አረበኛ ለማዋቂ እግዚአብሔርን ደሞዜን ስጭኝ ነው ያልኳት። ገና በመጣው በወሬ ደሞዜን ስጭኝ ነው ያልኳት። ከዛ ደሞዜን ስትለኝ ማን ትለኛለች። እኔ ምንም እንግሊዘኛ እኮ ያው አቅ ነበር ትንሽ ብዙም ባይሆን እንግዲህ አስቡት እስከ 9 ተምሬያለሁ፣ ግን ዙሮብኛል እንግሊዘኛውም ጠፍቶብኛል እዚህ ስመጣ ማለት ነው። እና በጣም ከባድ ነበር። እስኪ እንደኔ በጣም ማትረሱት እኔ እንግዲህ በጣም ማረሳው ብዙ ገጠመኝ አለኝ። እስኪ ወደፊት አካፍላችኋለሁኝ። እና በጣም ማረሳው እንግዲህ አረብ ሀገር መጥቼ በወሬ ደሞዜን በአማርኛ ደሞዜን ስጭኝ ነው ያልኳት ማለት ነው። እና ሌላ ሁለተኛ ገጠመኝ ብነግራችሁ ደግሞ በአረበኛ በጣም አሁን ድረስ ትዝ ሲለኝ የሚያስቀኝ እንደውም ሶፍት ባየሁ ቁጥር እሰቃለሁ ማለት ነው። ምንድን አልኳት? ሾፌ ሾፌ ሲሉኝ ማለት ነው። ሾፌ ሲሉኝ ምንድን ነበር ማመጣላቸው? ሾፌ ሲሉኝ ሶፍት ያሉኝ ያኔ ጂቢ ሶፍት ያሉኝ ይመስለኛል። ሶፍት አምጪ ያሉኝ ይሆን በቃ ሾፌ ሲሉኝ ሶፍት ነበር ይመጣልኝ ማለት ነው። ከዛ እኔ ያን ሶፍት ነበር የጀምሮጠው ወደ እነሱ እና በጣም ከባድ ነበረ ውዶቼ። እንግዲህ እናንተም እስኪ ገጠመኛችሁን በኮሜንት ዘና እንበልበት አካፍሉን። የዛሬ ቪዲዮ ይሄን ይመስል ነበር። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ፣ እንዲሁም ደግሞ ለአዲስ ላይ መጥተው ለወንድሞቻችን እንዲደርስ ሼር አድርጉት ውዶቼ።
ሰብስክራይብ ማድረጋችሁንም እንዳትረሱ። ለቻናል አዲስ ከሆናችሁ በጣም ነው የማመሰግነው። ስለምታበረታቱኝ በጣም አመሰግናለሁ። በጣም ነው የምወዳችሁ። ሰላማችሁ ይብዛልኝ።